ምሩ አንዴ ላውራሽ። አይታየህም እንዴ? ከሰው ጋር ነኝ። ይቅርታ አንዴ። እሺ ነይ። አንተ ይዛና ልቀቀኝ፣ ልቀቀኝ። ምን ማድረግ ነው? የተኮራረፍን እንጂ የተጣላን አልመሰለኝም ነበር። ከማይረዳኝና ከማይወደኝ ሰው ጋር ምንም ማድረግ አልፈልግም። ሳልረዳሽ ቀርቼ ይሆናል። እንደምወድሽ ግን በደንብ ታውቂያለሽ። አለመረዳቴ ደግሞ መረዳት አለመቻለን እንጂ መውደዴ ሊገልጽ አይችልም። ትንሿ አለመግባባታችን መስሎኝ ያጣላል። አልተጣላንም። ቆይ ጠልተሽኛል እንዴ? ካልተጣላን ይሄ ሁሉ ቀን ለምን ወሰደብህ ታዲያ? ደጋግሞ መኮራረፋችን እንዳያቃቅረን ትንሽ ጊዜ ልስጥሽ ብዬ ነው፣ እንድትረጋጊ። ታዲያ በሰጠኸኝ ጊዜ ውስጥ ህይወቴ ለሌላ ሰው እንደሚመጣ አልገመትክም ነበር? አትወጂኝ ከነበረ ነዋ። ከወደድሽኝ ይህን ያህል በፍቅር እርግጠኛ ነህ ነው? አዎ፣ ልታኮርፊኝ እንጂ ልጠኝ እንደማች ያውቃለሁ። አሁን ተሳስተሃል፣ ትቻለሁ። ቆይ ተይምሩ፣ ለልብሽ ከኔ የሚቀርብ እንደሌለ አንቺ ምንም በደንብ እናውቃለን። እልህሽን ተይው። እልህ እርምህን አውጣ። እሺ፣ ከጠላሽኝ ታግዬ እንደማላስቀርሽ አውቃለሁ። አልጠላውክም፣ እንታረቅ። እሺ፣ እሱ ግን ማን ነው? የሱቤ ወንድም ነው። ጉዞ ለኔድ እያዋራኝ። የምን ጉዞ? በጅምር ላይ ያለውን የአባቶችን ባትና ህንጻ ቤተክርስቲያን ለማሰራት ወደ ሙታን ሳማር ቅዱስ ሚካኤል አንድነት ገዳም ለኔድ። ጽጌ ጾምን በማሰብ ካህናት አባቶች በማህሌተ ጽጌ እመቤታችንና ስደቷን እያሰቡ ሲዘምሩ ያደር። በዚህ ወቅት እኛም የአባቶችን ማረፊያና የቅዱስ ሚካኤል ህንጻ ቤተክርስቲያን ለማሰራት የተቻለንን እናድርግ። ለማገዝ በኢትዮጵያ ንግድ ባንክ 1044 25 98 391